አንተ ምንድነው የሚያመላልስ? አልማዝ ጠልተብኝ። አልማዝ እና አልማዝን ያላገናኘም መልእክት አደርስልኛል። አደርስልሃል። መልእክት ምንድነው? አልማዝ ኮየብጬ ነው። አልማዝ አራብሳ ነው። አልማዝ ቱሉድምቱ ነው። አልማዝ ምንባጺሞ እና አልማዝን ከፈለክ እኮ እሷ እኮ አይፎን ካላት ግባስ አይፎን ነው እንደምትፈልገው። አይፎን እኮ ሞንዲ ቤት እንግሊዝ ሰጠኝ ነው። አይፎን 30 ፕሮ ማክስ በለ ማደን ያለምን ፋሚሊ ያራዳ ልጆች ዛሬ በኖርማል ላውራስቲ ሞንድ ቤቲንግ ይሄ ቪዲዮ 100,000 ላይክ ካገኘ ለኔ አይፎን 30 ፕሮ ማክስ ሊሰጠኝ ነው እና እንደማታሳፍሩኝ ተስፋ አለኝ ፋሚሊዎቼ። በማዳን ያለ ማለት ራሱ አይጠበቅብኝም። አሁኑንሽ ሰላም ነው። አቻ ናሲ ወይ የሰፈር ነው። እኔ እንኳን እዚሁ ሰፈር ነኝ። ኮየብጬ እዚሁ ኮየብጬ። እስቲ ሰፈር ነው ሙግሳት እስቲ ኮየብጬ ሰፈራችን ቱሉ ድምቱ እንሄዳለን። ኮየብጬ ፒጬ እየደወልኩ ካላነሳች ከበለገች ኮየብጬ ፒጬ ተከባቢን ባባቢላን ከፈለጉ ኮየብጬ። ምንድነው ኩይ ፍጬ የምትልብኝ? ምንድነው ፍጬ የምትልብኝ? እንደውም አንተ ራስህ ከፈለክ ራሱ ማለት ነው ፒጬ ምር ያስተኝ ከስተበደር እሳጣ ያለው እንደዚህ እነዚህ ያላመጣው አሁን ለምን ብሬት እንደዚህ ያልኩኛል። ለምን የለመንኩ ሆነ ስለማደን ያለ አታግዛኝ ስለማደን ያለ ስለገርቤ ያያችሁ አትለፉ። አንቺ ብርዝና ምን ሆነሽ ነው? ወይ አባ እንዴት ነህ? ሰላም ነው አሉልሽ። ምን ሆነሽ ነው? አሁን ችግር አጋጠመኝና የምን ችግር? ድንጋይ ከተባባርከኝ ትተባባረኛል? አንተ እንዴ ወጣት አይደል? ሰርተህ ሰርቶም አይከፈለኝም ብሬ። ችግሩ አስቸኳይ ስለሆነ ትተባባረኛል? በዘበን ባንክ ችግር ልንገርህ፣ በዘበን መልክ ችግር የለውም ንገሪኝ። ምርጥላ በሌለ ብር አውጥቼ ተበድሬ እየጋበዝኩ ቺጓ ሄደች። ሰለዝቦ በሌለ ብር ጥብሷን ባልታ ቺጓ ሄደች። ሰለዝቦ ጠቅጠቅ ላደርግ ነው። ትንሽ እኮ ነበር የቀረኝ። ጠቅጠቅ ሱራሽ አንቺ ይሁንሽ። የሱ ምን እሺ ነው? እሱ እንትን ነው የተበደርኩት ካሱ ነው። ጭራሽ ጥብስ እኔ ጥብስ ካየሁ ዘመን 2 አመት የተበደርኩት ካሱ ነው። ማዳን ያለ ማባጠሬ በቃ እኔ ልተባበርሽ ታዲያ ብርዝናዬ ልተባበር ለኔ ልትተባበር አይደል? ብድርሽ ልመልስ ልትተባበር አንተ ግን አቤን ካብተከብተ አለ እዚህ ይሰጠኛል። አንተ ግን አቤን ካብተከብተ ከዚህ በኋላ ዶላር ነው። አሪ 10 ብር ነው መሰለኝ። እንዴው 10 ብር ነው። ዶላር ነው እንካ ራስ 10 ብር ነው። ምንድነው የመላጣ ልጅ እየለመንክ አይደል? እና ቢሆን ስተባባረ ነው ላይ እንዴ ክባታ ኡርጋት ሌባ እኔ ትከብታለህ። ክባታ ሰላም ነው ሆዬ ነው የምንለው። ሆዬ እዚህ ማዶ አንድ ካብት እዚህ ማዶ አንድ ካብት ይሄው እዚህ ጋር ሌላኛው ካብት ሆዬ እዛ ማዶ አንድ ድንጋይ እዚህ ማዶ አንድ ድንጋይ ይኸውልህ ሌላኛው ድንጋይ ምንድነው? ልትሰዳደብ ነው እንደመጣችሁ? ታሞግሱ ምናምን መስሎ እናሞግሳለን። ችግር የለውም። እሺ ሆዬ እዛ ማዶ አንድ ባት እዚህ ማዶ አንድ ባት የዚህ ቤት ጌታ ረፒቲ ቀጥታ ተወዳዳሪ ይላል። ባለፈው ተወዳዳሪያችን መጥቷል ይላል እና ወርቆ ነበር የሚያሳየው ሱራ ምንድን ነው የመጣው? ያው ለነገር ነው የመጣው። እዚህ ምንድነው ከሁለቱ ሳካ የሚል ሌላ የሚሳካ ሰው ነገር ግጥምና እስክስታ ነው ዛሬ። ከእስክስታው ጀመርንና ወደ ግጥሙ ትቀጥልናለህ። ወርቃል የኛ ወርቃል ግጥሙን ጀምር። ግጥሙ ጨፈር ነው ትንሽ። እሺ
ኧረ የእኛን ወድቅ አላባት በእናትህ ግጥሙን ጀምርልህ። አለፋችሁኛ ምን ካቀደሙ ግጥሙ እንኳን ያው እንትን ላስለቅሳችሁ ይችላል። ከህይወቴ ከላይፌ ስንት ከተጓዝኩባችሁ መንገዶች ቀንጨብ አድርጌ የጋጠምኩት ግጥም ነውና በጣም ነው የሚመቸኝ። ሰው ተያዙ ስለ ያው ስሜታዊ አሁን ካሁኑ ስሜታዊ የሆንኩ ነው። ያ ግጥሜ ርዕስ ዝምታ ነው። እስቲ አቅርቢልና ዝምታውን አማሳግኛለሁ። ጀምር ቆይ ግጥሙን ጀምር እንጂ አለቀኩ። ግጥሙ ጨረስኩ። ዝምታ አላልኩም እንዴ? በቃ ጨረስ። ውጣ በቃ እሺ በቃ ኦኬ። ፓስታ ቻሌንጅ ላይ ቮት ያርጉኝ። በቃ እንዴ ምንድነው እስካሁን ቮት ያታረጉ? እንደሱ በትልስ ማማ እንደሱ አትልም። ይሄ ውድድር አልሆነልኝ። በቃ እንደሱ በትልስ ይሻላል። ቮት ያርጉኝ። ቮት እናደርጋለን። ውጣ በቃ ውጣ። ኢዚ አቤት ባጠሬ ባል የለም እኛ ቤት ባል የለም እኛ ቤት ባል የለም። እስኪ ተወኝ። ምንም ቁጭ አልኩት። አቤት ባጠሬ ምን ሆነ ነው? እስኪ አስረዳኝ እስኪ በእናትህ። እንደዚህ ነው አሉ። ይኸውልህ እንትን ነው ማታ ዶሮዋን ጋዜናት ቲክቶክ እያየች ነበረ፣ ያው ቴሌቪዥንም እያየች ነበር። አማሸን ደካከማትና ታኛች። እሺ ላይ ልናርዳት ማነሳታችን፣ እኛ ደግሞ ስንነሳ ብንቀሰቅሳት ተኝታለች። ያው ደክሟት ይሆናል ብለን ያው ሙዷን ለማረም ነው ብለን ጠዋት ላይም ነቃን። ስንቀሰቅሳት አነቀም። አሁን እኮ ነው ማርዶ የሚነገረኝ። ለካ ሞታ ነው። ኢዚ አውቃ ነው አልሞተችም። አይቻታለሁ ሞታለች።